እጃችሁ ተነስታችሁ እንድትቀበሉልኝ በክብር ጋብዛለሁ። እየመጡ ነው። እናመሰግናለን። በቀጥታ ወደ ፕሮግራማችንን እንሄዳለን። የተከበሩ የሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ዱላ መኮንን፣ የአይካፒታል አፍሪካ ግሩፕ ዋና ስራ አስፈጻሚ ኤንድ ሲኢኦ ዶክተር ገመቹ ዋቅቶላ፣ የሚድሮክ በማዕድን ዘርፍ ከፍተኛ አመራሮች፣ የአይካፒታል አፍሪካ ኢንስቲትዩት አመራሮች እና ባልደረቦች እንዲሁም የዛሬው ዕለት ዋና ባለቤቶች የማስተር ቢልደር ሊደርሺፕ ዴቨሎፕመንት ፕሮግራም ፌሎዎች እንደምን አረፈዳችሁ። እንኳን ወደ ማስተር ቢልደር ሪኮግኒሽን ፕሮግራም በደህና መጣችሁ እያልኩ ዛሬ የተሰበሰብነው የአንድ ፕሮግራምን መጠናቀቅ ለማስተዋወቅ ወይም ደግሞ ሪኮግናይዝ ለማድረግ ብቻ ሳይሆን የፌሎዎቻችንን የመሪነት እድገት በስራ ቦታ ያሳዩትን ተግባራዊ ለውጥና የወደፊት ኃላፊነታቸውን ለማክበርም ጭምር ነው። እንግዲህ ጥሩ መሪ ስራን ብቻ አያከናውንም፣ ሰዎችን ያበቃል፣ ቡድን ይገነባል፣ ለድርጅትም ዘላቂ አቅጣጫን ይፈጥራል። ውድ ፌሎዎች፣ ይህ ዕለት የጥረታችሁ የትጋታችሁና የመሪነት ጉዟችሁ እውቅና የሚያገኝበት ዕለት ነው። እባካችሁ ለራሳችሁ ታላቅ ሞራል እንዲሰጡ። ይህንን ካልኩ ዘንዳ የዛሬውን የፕሮግራም የመክፈቻ ንግግር እንዳስጀምሩልን የአይካፒታል አፍሪካ ግሩፕ ዋና ስራ አስፈጻሚና ፋውንደር ዶክተር ገመቹ ዋቅቶላን በታላቅ ክብር ወደ መድረክ ጋብዛለሁ። እባካችሁ። በዚህ ማስተር ቢልደር ፕሮግራም ላይ ከፍተኛ ሚና ያላችሁ በሙሉ እንኳን ደህና መጣችሁ ማለት ፈልጋለሁኝ። እድሉ ከተሰጠኝ እንግዲህ አንዳንድ ነገሮችን በዚህ አጋጣሚ ላንሳና ወደሚቀጥለው ፕሮግራም እንሄዳለን። ያው እንደምታውቁት ሁላችሁም ሊደሮች ናቸው እና የተለያዩ ኦርጋናይዜሽንስ ሚድሮክን በታሪኩ በሊደርሺፕ ፕሮግራሞች ላይ በጣም ብዙ ኢንቨስት እንዳደረገ እናውቃለን አይደለም። ማይኒንግ ክለስተሩም፣ ሌሎች ትልልቅ ኦርጋናይዜሽን ባንኮችም፣ ሌሎች ቦታዎችን ብንሄድ በጣም ትልልቅ ኢንቨስትመንቶች ይካሄዳሉ እና ሁሉም ኢንቨስት ያደርጋል ቢካዝ ከጊዜውም ጋር ኮፕ ማድረግ ስለሚፈለግ ማለት ነው። ግን በጣም የተወሰኑት ናቸው እቺን ሲምፕል ኳስችን የሚመልሱት። በእኛ አጋጣሚ በኋላ መጣበታለሁ። ኢንቨስት በማድረጋችን ምክንያት ምንድን ነው የተቀየረው የሚለውን በቦርድ ሌቭልም በቶፕ ማኔጅመንት ሌቭልም ኢንቨስት በሚያደርገውም በፋይናንስም በሁሉም ጀስቲፋይ ማድረግ በሂውመን ሪሶርስም አካባቢ ማድረግ ትልቅ የሆነ የብዙዎች ጥያቄ የሆነ መልስ የሚፈልግ ነው እና በእኛ እምነት የተወሰነ ያንን ዳይናሚዝም መቀየር የሚችል ለጥያቄው መልስ ሊሰጥ የሚችል ነገር ሴሌብሬት የምናደርገው ነገር አለን ብለን ነው የምናምነው እና ለዛ መልስ ነው ሴሌብሬሽኑ ብለንም ነው የምናምነው ቱ ሳም ኤክስተንት። ሶ ሲምፕሊ የአንድ የሊደርሺፕ ዴቨሎፕመንት ፕሮግራም ኮምፕሊሽን ብቻ አይደለም። ሊደርሺፕን ኢን ዲፍረንት ዌይ መመልከትና ዴቨሎፕ ማድረግን ኢንትሮዲዩስም ያደረገ ያንን የፈጠረም ሀሳብ ነው ብለን ነው የምንወስደው እና በአይካፒታል የ10 ዓመት ህፃንን እንግዲህ ገና ብዙ እናድጋለን፣ ብዙ እንሰራለን የሚል እምነት ስላለን ነው እና 10 years young company ኦልሞስት 10 ዓመት ስንሰራ ያልሰጠነው የሊደርሺፕ ዴቨሎፕመንት ፕሮግራም የለም፣ ያልሰጠነው ቶፒክ የለም፣ ያልሰራንበት ኦርጋናይዜሽን የለም። በጣም ከብዙዎች ጋር ሰርተናል። ሴሽኖችን ኮኦርዲኔት አድርገናል፣ በወርክሾፖች መልክ ሰጥተናል፣ ትሬኒንግ ፕሮግራሞች መልክ ሰጥተናል፣ ኢንስቲትዩሽናል ትራንስፎርሜሽን ፕላን ሰጥተናል፣ ትራንዛክሽናል ትራንስፎርሜሽናል ሊደርሺፕ ዴቨሎፕመንት ፕሮግራሞች ብለንም ሰጥተናል እና በእነዚህ ሁሉ ኤክስፒሪየንሶች ውስጥ በተደጋጋሚ የምናየው ተመሳሳይ ፓተርኖች ነበሩ።
እነዚህ ፓተርኖችን አጠና ናቸውና እነዚህ ተቋማት ኢንቨስት ላደረጉባቸው እንደገና ደግሞ ወርክሾፖችን ተሳትፈዋል። ሰዎች ፓወርፖይንቶችን አግኝተዋል። መጨረሻ ላይ ኢቫሉዌሽን ተሰጥቶ ኢቫሉዌሽኑም ተሰርቶ ጥሩ ሪዛልት አሳይቷል። ሰርቲፊኬትም ፕሮቫይድ ተደርጓል እና ሲጠየቁ አብዛኛዎቹ ኢንጌጂንግ ነበረ፣ ቆንጆ፣ ደስ ይላል፣ ሞቲቬት ያደርጋል የሚል መልስ ከብዙዎቹ ትሬኒንግ ፕሮግራሞች እኛም አግኝተን እናውቃለን። እና ከ2 ወርና ከ3 ወር በኋላ ተመልሰን ሄደን ጥረት እናደርጋለን። እንዴት ነው ነገሩ ምናምን ስንል ብዙ ጊዜ የምናየው ሁላችንም ተመልሰን ወደ ኦልድ ሀቢቶቻችን ወደ መጀመሪያ ወደ ነበሩን ነው የምንመለሰው። እና ይሄ ነገር አንድ ጥያቄ በተደጋጋሚ እንድናነሳ አንኮምፎርተብል ቢሆንም አንድ ጥሩ አስፈላጊ ጥያቄ ነው የምንለው እንድንጠይቅ አደረገን። እና ለምንድን ነው ብዙ ዴቨሎፕመንት ፕሮግራሞች ፌል የሚያደርጉት? what should we do differently? ከለመድ ነው እነዚህ ከሞቲቬሽን የዘለለ ምን ማድረግ እንችላለን ብለን ለዛ የሚሆን አሴስመንት ስናደርግ የእኛን ብቻ ሳይሆን ኢንተርናሽናል ያሉትን ፕራክቲሶች ስናይ ክፍተቱ የማወቅ ሊደርሺፕ ምን ይመስላል፣ አንድ ሊደር ምን ያስፈልገዋል የሚለውን የማወቅ ክፍተት አይደለም በአብዛኛው ያየነው። እና የምናቀውን ለሌሎችም የምንመክረውን እንዴት አድርገን ወደ ተግባር ራሳችን ፕራክቲስ እናደርገዋለን የሚለው ነበረ ትልቁ ዲስከቨር ያደረግነው። ኢንፋክት አዲስ ግኝት አይደለም፣ ለሁሉም የሚታወቅ ነው ይሄና ከዛ እሱን ሀመር ማድረግ ጀመረ። ታዲያ ለምንድን ነው ወደ መሬት የማይወርደው? ኢንፋክት በሊደርሺፕ ዴቨሎፕመንት ፕሮግራማችን ብቻ ሳይሆን በስልጠና ሌሎችም ስልጠናዎቻችን ላይ ትልቅ ጥያቄ እናነሳለን። እና መጨረሻ ላይ ያየነው ለካ ዴቨሎፕመንት የሚካሄደው በአብላጫው ስራ ቦታ ላይ ነው እየሰራን የምንማረው። 70-20-10 የሚባል የኤልኤንዲ ሞዴል አለ። 70% ኦፍ ኢምፕሎይስ ለርኒንግ ኤንድ ዴቨሎፕመንት የሚካሄደው ስራ ቦታ ላይ ነው፣ እየሰራ ነው የሚካሄደው። 20% ኢንተራክሽናችን በኮቺንግ በሜንቶርሺፕ እና በዛ ነው የሚመጣው ለርኒንጉ። 10% ብቻ ነው ክላስሩም ውስጥ የሚካሄደው የሚል ፋውንዴሽናል የሆነ የፐርስፔክቲቭ ፍሬምወርክ አለው። ፍሬምወርክ የሚሰጥ ነገር ላይ የደረስነው መጨረሻ ላይ። እና እኛ ስሄድ ከዛ ዋትስ ሃፕኒንግ ናው ስንል አብዛኛው በክላስሩም ነበር ለካ ብዙዎቹን ስንሰራቸው የነበረው ከስራው ጋር ሳይሆን ከስራው ውጪ። ስለዚህ ኢንቨስት ያደረግነው ገንዘብ በጣም ሪተርን ቢያመጣ ማክሲመም የተሳካለት የስልጠና እና የዴቨሎፕመንት ፕሮግራም 10% ሪተርን ነው ማለት ነው የሚያመጣው። ፕሮዲስ ማድረግ የሚችለው 10% ለርኒንግ ነው ማለት ነው ኦር ዴቨሎፕመንት ነው። ስለዚህ እንዴት አድርገን ወደ ስራ ቦታ እንመልሰውና በ70-20-10 ሞዴል ላይ አድርገን ሪቨርስ እናድርገው። ቢኮዝ ፕራክቲሱ ብዙ ድርጅቶች ላይ ኢቨን አቶ ዶላ ታግዘኛለህ ባንኪንግ ኢንዱስትሪም ላይ በአብዛኛው ብዙ ሲግኒፊካንት ኢንቨስትመንቱ የሚመጣው ወርክ ፕሌስ ለሚደረጉ ስልጠናዎች፣ ስትራክቸርድ ለሆኑ ስልጠናዎች ሳይሆን ክላስሩም ውስጥ ለሚካሄዱ ስልጠናዎች ነው። ያ እንግዲህ በፕሮፖርሽኑ ካጠና ነው 20% 10% ሪተርን ሊያመጣ የሚችለው ላይ ክሎዝ ቱ 90-100% ኢንቨስትመንት ይካሄዳል። ስለዚህ ቦርድ ቴብል ላይ ቁጭ ብለን ወይ ደግሞ ኤግዜኪቲቭ ቲም ላይ ቁጭ ብለን ለምንድን ኢምፓክት የማይመጣው ብንል that's the question we have to start thinking። እኛ ይህንን ነው ታክል ለማድረግ አስበን እነዚህን ዲፍረንትሊ ማሰብ መጀመር አለብን ብለን የጀመርነው። ሁለተኛው ኮምፒተንሲን መሰረት ያደረገ ነው እና ኮሚኒኬሽን ኦር ዲሲሽን ሜኪንግ ስንል ዲሲሽን ሜኪንግ ኦል ኦፍ ኤ ሰደን በአንድ ፓኬጅ ዴቨሎፕ ሊደረግ አይችልም። because we want to be true decision makers. it's progressive ነው፣ ሌየሮች አሉት። ስለዚህ በዛ ሌየር ቲንኪንግ እና ዴቨሎፕመንት ፓተርን ስንሄድ ነው የሚመጣው የሚለውን ሁለተኛ ኢንትረስቲንግ ፐርስፔክቲቭ አገኘን እና so we concluded that the old approach is no longer enough። ስለዚህ in Ethiopian market ብቻ ሳይሆን in our practice we have to think differently and introduce something different that we believe works better ብለን ከዛ በኋላ ይሄ ቲንኪንጋችን ደግሞ ከምን የመነጨ ነው? እንደ ቢዝነስ ካየነው እኛ የትሬኒንግ ፕሮግራም ከተሰጠን 2 ቀን ሰጠነው፣ ሆቴል ውስጥም ሰጠነው፣ ሌላ ቦታ ሰጠነው፣ ኢንካም ነው ብለን ብንተው ለኛ ገበያ ነው ዝም ብለን ማድረግ እንችል ነበር። ግን ፈንዳሜንታሊ ከቲንኪንጋችን ጋራ ካፒታል ከተፈጠረበት ፈንዳሜንታል ሪዝን ጋራ
አብሮ አይሄድም the old thinking. That's why we kept thinking and asking differently. And that ጥያቄያችን ምንድነው? We believe investment in people should count. ይሄን እዚህ ጋር ካያችሁት in the business of transforming people ይላል። ዳ ሞቷችን ዛሬ የተቀመጠ አይደለም። early on when we established የተቀመጠ ነው። ግን ትግላችን የነበረው what is that transform ሊያደርግ የሚችለው የቲንኪንግ እና የአክሽን ፐርስፔክቲቭ የሚያመጣው ከሚለው ጋር ነው ስንሄድ የነበረውና ይሄን የወለደው ማስተር ቢልደር ሊደርሺፕ ዴቨሎፕመንት ፕሮግራምን የወለደው ይሄ አንሴትልድ መሆንና ጥያቄን ኮንቲኒየስሊ መጠየቅ ፕላስ ደግሞ በሰዎች ላይ ኢንቨስት ካደረገን ሪተርን መኖር አለበት for the individual participating and for the company investing ብለን ስለምናስብ ከዛ ጋር የተያዘ ነውና that's why የተወለደው ማስተር ቢልደር ሊደርሺፕ ዴቨሎፕመንት ፕሮግራም የሚለውን ማንሳት ፈልጌ ነው። እና አጋጣሚ ተጠቅሜ እንደምታውቁት along the believe ነው እና do ፕሮሰስ ዲዛይን የተደረገ ነው በእነዚህ ስቴጆች። ግን it's not a training event, it's a development journey አይደለም። በተደጋጋሚ የምንለው it's a development journey ነው። በሁለት ቀንና በሶስት ቀን ሳይሆን it's a journey ሰልፍ ሪፍሌክት ልናደርግ ልናስበት ራሳችንን ቆም ብለን የምንጠይቅበት ተደርጎ ዲዛይን የተደረገ ነውና ለምንድነው ቢሊቭ የጀመረው? ለምንድነው ኖ የመጣው? ለምንድነው ዱ የመጣው ስንል ማንም ሰው any one of us including myself included ሊደር የመሆን ፍላጎት ከሌለኝ if I don't believe I can be a good leader የፈለገውን ያክል መጽሐፍ የፈለገውን ያክል ዲግሪ የፈለገውን ያክል ትሬኒንግ ፕሮግራም አይቀይረኝ because fundamentally I don't believe that I can become a leader. ስለዚህ ሚድሮክ የሰጠኝን ሮል ለመወጣት የሊደርሺፕ ብቃት ዴቨሎፕ ማድረግ አለብኝ ብዬ ካላመንኩ ሊደር መሆን አልችልም። ቢሊፍ የሚለው ታክል መደረግ ስላለበት it's a mindset. So we always say in our team it happens in the mind first before it happens on the ground. መሬት ላይ ወረቀት ላይ ወይ ደግሞ ስራ ቦታ ላይ ሪፍሌክትድ ከመሆኑ በፊት ነገሮች happen የሚያደርጉት in our head ነው, in our mind ነው. That's the faculty where we want to tackle first. Believe የሚለው ለከዛ ይመጣል. So we have to believe first and we have to know that belief formation took place ብለን ነው የጀመረው። and then ያመነ ሰው እንዴት ነው ታዲያ ማረጋው ነው ኔክስት የሚጠይቀው። ስለዚህ ምን ላርግ ነው የሚለው አይደለ? So what do I do now ሲል የኖሩ ኮምፖነንት ይመጣል። These are the things you need to know. These are the tools you need. These are the framework that you can use. These are the steps you can follow. የኖ ኮምፖነንቱን ይዞ ይመጣል። then ያወቅነውን አምነንበታል። ከዛ ያወቅናቸውን ስቴፖች now go to work and go show, demonstrate in your workplace because the old framework የቸገረው ኖ ላይ ይቆም ነበር። ከቢሊቭ አልተነሳም። ኖ ኮምፖነንት ላይ ነው ቢልድ ያደረገው። ከዛ ግን ወደ ስራ ቦታ ወስዶ ዘዱ የሚለውን ቻሌንጅ አልፈጠረም። እዛ ጋር ነው ትልቅ ፈንዳሜንታል የሆነ ለውጥ ያመጣል ፕሮግራሙ ብለን በዴቨሎፕመንት ጆርኒ ውስጥ ያስገባ ነው። አይ ቲንክ ይሄንን በተደጋጋሚ ተነግሯል። ያው ሁላችንም በዚህ ፕሮሰስ ውስጥ ስላለፍን ይሄን አንደርስታንድ እናደርጋለን ያምናለሁ። ከዛ ሊደርሺፕ ደግሞ ግሮስ አይደለም ብለን ነው የምናስበው እና there are different components to it. አንደኛው we lead ourselves አይደለ? and then we lead others. ከዛ በኋላ ነው we lead our organization. እነዚህ one before the other ማለት ሳይሆን እነዚህ ሶስቱ ኮምፖነንቶች together መኖር አለባቸው። when I'm able to lead myself consciously to become a better leader of version of myself and then people can see that. And not only that, because of my leadership ምን ተቀየረ ምን ተለወጠ የሚለውንም ለማሰብ እድሉንም እናገኛለን። We also have responsibility because we lead organizations, we lead units አይደለ? we lead strategy, vision lead እናደርጋለን because ሚድሮክ ማይኒንግ ክለስተርም ይሁን as a ሚድሮክ ግሩፕ ቪዥን አለ። ሊድ የምናደርገው ከዛ የተቆረሰ እንደሆነ ማሰብ መጀመር አለን። የዴይሊ የምንሰራቸው ነገሮች እንዴት ነው ያንን ቪዥን አቺቭ የሚያደርገው የሚለው የሚመጣው የሊደር ሪስፖንሲቢሊቲ ነው። it doesn't matter whether I lead 1% or 2%, 3% or 4% people below me. so እነዚህ ሶስቱ አብረው ዴቨሎፕ መደረግ ስላለባቸው ብለን leading yourself የሚሉ competency, leading others እና leading the organization along that line ነው ኮንቴክስቹአላይዝ የተደረገውና ይሄንን ማንሳት ፈልጌ ነው። so ብዙ ፊድባኮችን እናገኛለን። ጆርኒው ዲማንዲንግ ነው፣ ቻሌንጂንግ ነው። yes
የትኛው ሊደርሺፕ ነው ቀላል የሆነው? isn't that the fact እሱን አይደለም ዴይሊ የምንኖረው? isn't that what we are deciding every day? በቀላል ሁኔታ ውስጥ ቁጭ ብለን የተመቻቸ ውስጥ እንትን ውስጥ ቁጭ ብለን አይደለም ዲሲሽን የምንሰጠው። we are communicating, we are making tough conversations because we have to. strategic thinking ስንል በኮምፕሊኬትድ የሆነ one solution at times መልስ ሳይኖረን ኦፕሽኖችም ሳይኖረን ነው ዲሲሽን የምንሰጠው። that's the reality, and that's why even the journey is designed to fit to the complexities of the reality where we do portfolios, we go and implement it when we don't have the time. tough በጣም በተጨናነቀ ፕሮግራም ውስጥ ነው ዱን ሪፍሌክት የምናደርገው because that's what it is እንጂ ሌላ ቦታ የሰለጠነውን ዲሞንስትሬት ያደረግነውን ቢሄቪየር ሪያሊቲ ውስጥ ወጥተህ ክላስሩም ውስጥ የሰለጠነውን እንዲህ ነው የሚሰራው ያልነውን በኮምፕሌክስ እና በአስቸጋሪ ሲቹዌሽን ውስጥ ስሊፕለስ በሆነ በተጣበበ ፕሮግራም ውስጥ ፕራክቲስ ካላደረግነው የት ነው የምናደርገው? ዲታችድ ሆነ ማለት ነው። ኤንድ ኢንቴንሽናል ነው ዲዛይኑ። we wanted it to be so complicated to reflect the real scenario. ቤት እንዲሰራ አይደለም። ቦታው ላይ ኮምፕሌክስ የሆነ ሲቹዌሽን ውስጥ ታይም በሌለን ጊዜ ለመተኛት እንኳን ጊዜ ባጣንበት ጊዜ because that's how we are leading ሪፍሌክት እንዲያደርግ የፈለግነው እሱን ነው። እና ዲማንዲንግ ሆኖ ዲዛይን የተደረገው ጆርኒ በዚህ ምክንያት ነው። I understand because we receive feedbacks በጣም እንቀበላለን። ግን we push to and encourage to fit in that domain እና ይህን አንደርስታንድ እንድታደርጉልን humbly የምጠይቀው it's an intentional design of the program to align and get closer to the complex scenario in which we actually are expected to lead. ይህንን ነው እና ስኬጁላችን ይጣበባል። ሌሎች ፕሮግራሞች አሉ። yes that's how we lead እና እሱ ኮሚትመንት የምትለዋን ሊደርሺፕ ኳሊቲ ቴስት ለማድረግ how many people are actually committed when the situation is difficult? How many people go extra mile cutting time from their sleeps because it's a 3-month, 4-month program? ከዛ ቆርሶ that's what we wanted to test. In fact, that's how we designed it. How many people are honest? Integrity test ማድረጊያ መንገድ ነው because am I feeling in providing the portfolio ላይ የሰጠሁት ነገር really የሰራሁት ነው ወይስ አይደለም የሚለው ኢንተግሪቲን ቴስት ያደርጋል ብለን አስበን because when we are not ይህንን ሪፍሌክት ማድረግ ካልቻለን in real sense we are not ሲቹዌሽኑ የሚያሳየን ይህንን ነው እና አንደርስታንድ እንድታደርጉን በማሰብ ነው ይህንን የማነሳው። ፕሮግራሙ is deliberately ዲማንዲንግ ሆኖ ዲዛይን የተደረገ ፕሮግራም እንደሆነ እንድናስብ ነው እና ብዙ ሞቲቬሽን ላይ አልተጨነቅንም። ብዙ ሞቲቬት እንዲያደርግ አልተጨነቅንም። መጀመሪያ አካባቢ ለምን ያልተጨነቅነው? ሞቲቬሽን ያስጀምራል እንጂ አያስጨርስም። የእንትናን ሞቲቬሽን ሰምቼ የሆነ ልጀምር ይችላል ግን አልጨርስም። ሞቲቬሽን ያስጀምራል፣ ኮሚትመንት እና ዲሲፕሊን ያስጨርሳል። that's what we live, that's the reality. ስለዚህ too much of motivation እስካሁንም የሚሰጡ ስልጠናዎች የስንሰጣቸው የነበሩ ስልጠናዎችም አብዛኛዎቹ ሞቲቬሽኖች ናቸው። እሱን እንደዛ እንደሆነ እንድትረዱልን በዚህ አጋጣሚም መድገም ፈልጋለሁኝ ይሄንንና እነዚህ ነጥቦች ድሉን ካገኘው ላንሳ እግረ መንገዴን የፊሎሶፊው ምንድነው? the thinking behind it ምንድነው? frame of reference ምንድነው? ከየት ነው የተነሳ ነው? ለምን የሚለውን አብሮ በዚህ አጋጣሚ አላይን እንዳርግ ነው። ለምንድነው ዛሬ ይሄንን የምንናገረው? because የዛሬው የግራጁዌሽን ሴሬሞኒ ማለት ሊደርሺፕ ተጠናቀቀ ሳይሆን we showed a path how leadership can be developed የሚለው ስለሆነ ፐርፐዙ now that many of the people in our opinion almost the fellows in this room እንዴት ራስን ዴቨሎፕ ማድረግ ከየት ተነስቶ ምን መሄድ እንደሚቻል አሳይቷል ፕሮግራሙ ብለን እናምናለን። አንዳንዶቻችንን ቴስት አድርጎናል፣ አንዳንዶቻችንን ኤቪደንስ ሰጥቶናል፣ አንዳንዶቻችን ደግሞ አዲስ ፐርስፔክቲቭ ለካ ብዙ መስራት ያለብን እንዳለንም ስላሳየን ነውና በዚህ አጋጣሚ ይሄ ሞጁል ስላለቀ አይደለም። ይሄ ጆርኒውን ኮንሸስ የሆነ የዴቨሎፕመንት ጆርኒ
ጀምረናል ከሚለው ጋር የተያያዘ እንደሆነ ፌሎስ በዚህ አጋጣሚ ግራጁዌት የምታደርጉ ፌሎስ ፖይንቱን እንድታገኙ በማሰብ ነውና so those of you who are successful you demonstrated will to continue no መልእክቱ the will to continue to develop not only for ourselves but also for Midrock as a group because Midrock has invested return ይፈልጋል ግን እንደነዚህ ዴቨሎፕመንት ፕሮግራሞች ማንንም የማይወስድብን ናቸው ማን ይወስድብናል whether we are in Midrock or we are not we reflect they work in a society እድር ውስጥም እቅቡ ውስጥም ብንሄድ ሌሎች ሶሳይቲ አሶሲዬሽንስ ኤንጂኦስ ሰፖርት ብናደርግ ሁሉም ቦታ ላይ የሚሰሩ ናቸውና they make us the best version of ourselves ይሄንን በዚህ አጋጣሚ ይሄንን ልጨምር ብዬ ነው መጨረሻ ይሄን ኃላፊነት በማሰብ ነው የዛሬን ቀን ሴሌብሬት የምናደርገው ለማለት ነውና ሰርቲፊኬሽን ኮምፕሊት ነው የሚለውን ኤቪደንስ አይደለም አትወዱላይ ይሄንን አትጋዲሳ በደንብ ትረዳላችሁ ሁሉም ቲሙም ይረዳል አይ ካፒታልም ያለው ቲንኪንግ ይሄንን ነው ኢንቴንሽናችንም እሱ ነው ግን we always want investment count ማድረግ አለበት በቃ that's our fundamental belief in the process ብዙ የምንሳሳታቸው ነገሮች አሉ ማሻሻል ያለብን ብዙ የምናስተካክላቸው ነገሮች አሉ ግን fundamental beliefአችንን እንድትረዱ ነው what we want investment on people count in whatever form possible ይሄ የኛ ሀገር ቻሌንጅ ብቻ አይደለም የምኑ ኮርፖሬሽንስ ቻሌንጅ ነው so I would like to say congratulations to Midrock Mining Cluster for taking this bold move because there are many other options that you could have done again you said I think this is something different ይሄ የተለየ ነገር ነው እንሞክረው ትረስት ነው ለኛም ትልቅ ኤቪደንስ ዊትነስ ነው የሚሰጠንና ይሄ ትልቅ ኢንቨስትመንት ፔይ ኦፍ ያደርጋል ብለንም እናምናለን በሂደት ደግሞ ኮንቲኒየስሊ አብረን የምንሰራቸው ይሄን ሪኢንፎርስ የሚያደርጉ ይሄን ቲንኪንግ በተለይ አሁን የተፈጠረው ሞሜንተም የሚያስቀጥሉ ነገሮችን በጋራ እየሰራን እንሄዳለን ብዬ ነው ማስበውና my sincere appreciation ማቅረብ ፈልጋለሁኝና it's a courage በጣም ትልቅ courage ነውና በዚህ አጋጣሚ ያትወዱላንም እጅግ አድርጌ ማመስገን ፈልጋለሁ በተጨማሪም ይሄ ደግሞ በካውንተር ቲም በኩል አቶ ጋዲሳ ላሳየው ኮኦርዲኔት በማድረግ ሊድ በማድረግ ነገሮችን ስትራክቸርድ እንዲሆኑ በማገዝ በካውንተር ቲም በኩል በመምራት ስላገዝከን እጅግ አድርጌ ማመስገን ፈልጋለሁ ይሄን አጋጣሚ ተጠቅሜ እንዲሁም አቶ ፋንታውን ሄኖክ ላሳያችሁ ትልቅ ኮሚትመንት እኔ ሚድሮክን በቅርበት ያወቅነው አሁን ነው በዚህ አጋጣሚና እንዲሁ from the outset we are proud of Midrock because it's a big ሀገር ነው በራሱ አይደለም ትልቅ ነገር ከዚህ ተቋም ጋር የመስራት እድል ማግኘት ብቻ ሳይሆን ትንሽ ነገር ጠብ ማድረግ እዛ ላይ የሚቀይር ነገር ማድረግ ከቻልን I think ትልቅ achievement ነው ብዬ ነው ማምነውና ለተሰጠን እድል እናመሰግናለን አሁንም ሌሎች ፕሮግራሞች እየሰራ ሌሎችም ተጨማሪ እየሰራን ያለነው ነገር አለ በዚህ ኮሚትመንት ከዚህ ወሰነው ለርኒንግ ወደዛኛው አካተን የሚሻሻሉ ነገሮችን እያሻሻልን እንሄዳለን ዋናው አንደርስታንድ የምንደርግ ኢንቴንሽናችን ኢምፓክት መምጣት አለበት ኢንቨስትመንታችሁ ካውንት ማድረግ አለበት ለሀገር የሚተርፉ ሊደርስ ራሳቸው ኮንሺየስሊ ዴቨሎፕ የሚያደርጉ ሊደርስ መፈጠር አለባቸው ብለን ስለምናምን እንደሆነ ብናጠፋም ብንሳሳትም with this intention እንደምንሳሳት with this intention እንደምናጠፋ እንድትረዱ ማለት እፈልጋለሁ የአይ ካፒታል ቲም በአማረ እና ያብስራ ሁሉም ቲም በሙሉ አንድ ጊዜ ብድግ በሉ እስቲ ከጀርባ ቁጭ ያላችሁ አንዴ ምክንያቱም አፕሪሺዬሽን ያስፈልገዋል ይሄ ቲም our deputy CEO as well ተነሳ እንጂ ምን ያረክ አንድ ጊዜ ባካችሁ ከቻላችሁ ብታጨበጭቡላችሁ እዚህ አመሰግናለሁ ቁጭ በሉ it's amazing young energy ግን amazing የሆነ ስራ የሚሰራ team ነው I'm proud of the team that we've built at iCapital and it's a blessing to have these people around us and you have no idea ማታ ቀን የለም የሚድሮክ እንደዚህ ፕሮግራም ሲባል ኮሽ እንዲል በታይም እንዲጠናቀቅ የሚፈለገው ሌቭል እንዲሄድ ያስቻልነውን ጥረት አድርገናል የቴክኖሎጂ ቲማችንም እንደዛው I think
በስካድም ተነስተሃል ብዬ አስባለሁ አይቻለሁ ሶ የነዚህ ሁለቱ ኮምቢኔሽን ነውና ታንክ ዩ ለማለት ፈልጋለሁ and congratulations to the graduating fellows በዚያ በቃላ አመሰግናለሁ እናመሰግናለን ዶክተር ገመቹ በጭብጨባ ወደ ቦታችሁ ተመልሱልኛላችሁ አጠቃላይ የዚህ የማስተር ቢልደር የሊደርሺፕ ዴቨሎፕመንት ፕሮግራም እንግዲህ ከጽንሰቱ ጀምሮ ያለውን ጆርኒውን አጠቃላይ አሳይተውናል በተወሰነ መልኩ እናመሰግናለን በድጋሚ እንግዲህ አይካፒታል አፍሪካ ኢንስቲትዩት አሁን ከረንትሊ የሶሉሽን ተቋም ነው የሶሉሽን ካምፓኒ ነው አብዛኞቹ ፕሮዳክቶቻችን ሶሉሽን የሚል አላቸው ከመጨረሻ ላይክ የካፓሲቲ ዴቨሎፕመንት ብሎ ሶሉሽን ካፓሲቲ ዴቨሎፕመንት ሶሉሽን የኮንሰልቲንግ ኤንድ ሪሰርች ሶሉሽን የሚባላለን የዲጂታል ኤንድ ኤአይ ሶሉሽን የሚባላለን የክሮስ ቦርደር ሶሉሽን የሚባላለን እና አብዛኞቹ ሶሉሽን ነው ሶ በዚህ በመጣንበት በ10 አመት which one is የሚሰራው ምንድነው ማይሰራው ምንድነው የሚሉት እነሱን ቼክ አድርገን ኢምፓክት እንዳመጣ ተደርጎ ብዙ ነገሮች ዲዛይን ተደርገዋል እንግዲህ የዛው ውጤት አንደኛው የማስተር ቢልደር ሊደርሺፕ ዴቨሎፕመንት ፕሮግራም ነው እንግዲህ ወደ ቀጣዩ ምናልፈው ይሄ ማስተር ቢልደር ጉዞ አጠቃላይ የማጠቃለያውና የፕሮግራሙ ግምገማ ምን ይመስላል ሚሉት ነው የምንሸጋገረው እንግዲህ የማስተር ቢልደር ጉዞ የጀመረው ኖርማሊ ከአመራሩ ጋር በነበረን ውይይት የአይካፒታል ቲም እንዲሁም ደግሞ የሚድሮክ በማይኒንግ ክለስተር ላይ ያለው የሳይኮሜትሪክ ግምገማ ከነሱ በመነሳት አጠቃላይ የታዩ ክፍተቶች ኮምፒቴንሲዎች ተለይተው እነሱ በተቀናጀ መልኩ በመልኩ እናስኪደው የሚሉትን ነገሮች ያዘ ነው አጠቃላይ እንግዲህ ጉዞ ከኪክ ኦፍ የግራውንዲንግ የማስተር ቢልደር ላብ ፒር ሰርክል ነበረው እነሱን ሁሉ በማጣመር ነው አጠቃላይ ላይክ እስከዚህ ድረስ የደረሰው ለፉት እንግዲህ 6 ወራት ያክል ማለት ነው ሶ ይሄን ያው የማስተር ቢልደር ጉዞ አጠቃላይ ግምገማ ውጤቶቹ ምን ይመስላሉ ከረንትሊ ያገኘናቸው ምን ይመስላል ጉዞ እንዴት ነበር የሚሉትን ደግሞ በአይካፒታል አፍሪካ ኢንስቲትዩት የኢንስቲትዩቱ ዳይሬክተር የሆኑት ዶክተር አማረ ተዘጋጅተዋል ብዬ አስባለሁ ወደ መድረክ መጥተው አጠቃላይ ጆርኒውን እንዳሳዩን ጋብዛለሁ ባካችሁ በክብር አማረን ጋብዙልኝ እንዴት ዋላችሁ ነው የሚባለው ሰዓቱን ስላለፈ አሁን እንግዲህ ያው እንኳን አደረሳችሁ ማለት ፈልጋለሁ እኔም እንግዲህ ባለፉት 6 ወራት አካባቢ አብረን ቆይተናል ያው አብዛኞቻችሁ ጋር እንተዋወቃለን በደንብ ሶ ኮንግራቹሌሽን ማለት ፈልጋለሁና እኔ ማቀርብላችሁ አዲስ ነገር አይደለም ቅድም የተባለውን ነገር አሁን ከትራዲሽናል ሞዴሉ አሁን እየተከተልን የመጣነው መንገድ ምን ይመስላል የሚለው ነገር ሪካፕ ነው ማድረግላችሁ ማለት ነውና ከናንተ ደግሞ የተገኙ ፊድባኮች አሉ ፊድባኮች ውስጥ ምንድነው የሚነግሩን ነገር የሚለው እና ሙቪንግ ፎርዋርድ ውስጥ ምንድነው የሚለው ነገር ላይ እሱን የተወሰነ ደቂቃ ወስጄ አቀርብላችኋለሁ ማለት ነው እንግዲህ መጀመሪያ ያው ፕሮግራሙ እንደምታስታውሱት መነሻ አድርጎት የነበሩት ጉዳዮች ነበሩ ዝም ብሎ ከመሬት የተነሳ ጉዳይ አይደለም የመጀመሪያው ስራ ይሰርተን የነበረው ከሚድሮኩ ከክላስተሩ አመራሮች ጋር ዲስከስ በማድረግ እንደዚሁም ደግሞ ከሳይኮሜትሪክ የተገኙትን ግኝቶችን እሱን ቤዝ አድርገናቸው በቀጣይ በሰባቱ ተቋማት ማለትም በሚድሮክ ክላስተር ውስጥ ያሉት የትኞቹ ናቸው የትኞቹ ኮምፒተንሲዎች ላይ ሞር ዴቨሎፕ ማድረግ አለበት ለምን ነገር ላይ አሰስመንቱን መነሻ በማድረግ ነው ጀመርነውና አጠቃላይ እንግዲህ ያው ስላዩ መግለጫው ምን ይመስላል የሚለው ነገር የሚያሳያችሁ ነገር ነው ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያየ ነው ማለት ነው እንግዲህ ያው ስትራክቸርድ የሆነ ሞዴል ነው አይታችሁታል እናንተም ያው እንደምታውቁት መጀመሪያ ፕሮግራሙ የሚጀምርበት ቅድም እንደነገርኳችሁ ፕሮግራሙ መጀመሪያ አንሎክ የተደረገው በእነኚህ ነው ማለት ነው ከነኚህ በተለይ ከሊደርሺፕ ዲስከሽን ከሳይኮሜትሪክ አሰስመንቱ ላይ
በአጠቃላይ ወደ 12 የሚጠጉ ክሪቲካል የምንላቸው ኮምፒተንሲዎች ተለዩ። ከዚህ ከ12 ውስጥ 8ቱን በዌቭ 1 እና ዌቭ 2 ዴቨሎፕ አደረግናቸው ማለት ነው። ስለዚህ በቀጣይ እንግዲህ አሁን 4 የሚቀሩ አሉ። አሁን በ8ቱ ላይ ኦልሬዲ ሙቭ አድርገናል። እነኚህ ከለየን በኋላ ልክ በእነኚህ በአሰስመንት ሜትድ ሳይንቲፊክ በሆነ መንገድ ትንተና በማድረግ ማለት ነው እነኚህን 12 ኮምፒተንሲዎች ተለዩ። ከ12 ኮምፒተንሲ ደግሞ 8ቱን ምን በሚባል ማስተር ቢልድ ሊደርሺፕ ዴቨሎፕመንት ፕሮግራም በሚባለው እዛ ያንን ፕሮግራም ተጠቅመን ራን አደረግን ማለት ነው። ይሄን ካደረግን በኋላ እንግዲህ 6 ወሩ ምን ይመስላል የሚለውን ነገር ላይ በስዕል የሚያሳያቸው ነገሮች ናቸው። ይሄ እንግዲህ ቅድም በፊት ስናካሄድ የነበረው ስልጠናዎችን የ1 ቀን የ2 ቀን ከምለው ወተን ወደ ፕሮግራም ደረጃ ነው እንግዲህ ያመጣነው። ፕሮግራሙ ደግሞ መጀመሪያ ሲጀምር የነበረው አጠቃላይ መጀመሪያ እናንተ ስለ ፕሮግራሙ ግንዛቤ እንዲኖራችሁ የፕሮግራሙ ላይ የኪክ ኦፍ ሚቲንግ ነበረ የተካሄደው። ስለዚህ ፕሮግራሙ ምን ይመስላል፣ የፕሮግራሙ ሪኳርመንቱ ምንድናቸው፣ ምንድነው ዲማንድ የሚያደርግ ማስተር ቢልደር ምንድነው የሚለው ነገር ላይ አጠቃላይ እንግዲህ ያየንበትና የ6 ወር ጉዞ የተጀመረበት ነው። ከዚህ በፊት ቅድም እንዳልኳችሁ ፕሮግራሙ መነሻ ያደረገው የተቋሙን ኮምፒተንሲ ጋፕ መሰረት አድርጎ ነው ማለት ነው። ከዚህ በኋላ በመቀጠል እንግዲህ የመጀመሪያው ስራ የሰራ ነው በፕሮግራም ውስጥ እንግዲህ በዋናነት እናንተም እንደምታስታውሱት ግራውንዲንግ ነው። ይሄ እነኛ ከለያናቸው ኮምፒተንሲዎች እንደ ተቋም አንድ መሪ ሊያውቃቸው የሚገቡ ኮንቴክስቶቹ ምንድን ናቸው? ምንድን ላይ ነው አንከር ማድረግ አለበት? ስለዚህ ግራውንዲንግ ላይ በአጠቃላይ ያየናቸው አንድ መሪ አጠቃላይ ስለ ዓለም አቀፋዊ የሆኑ ነባራዊ ነገሮችን ማወቅ ያስፈልገዋል። ሎካል የሆኑ ኮንቴክስቶችን መረዳታል። ተቋሙን ራሱ ማወቅ አለበት ነው ኮምፒተንሲ ጋፑን ፊል ከማድረጉ በፊት ማለት ነው። ስለዚህ እነኚህን ነገሮች ለመረዳት የሚያስችሉትን ነገር ደግሞ እነኚህ ከዓለም አቀፍ ተጨባጭ የሆኑ ጉዳዮችን ሊረዳ በሚያስችል መልኩ የቪዲዮዎችን የአርቲክሎችን እሱን ኩሬት አድርገንላቸው በዛ መሰረት ግራውንዲንጉን ስራ ለ1 ቀን እንደዚሁም ለ2 ቀን ነው ይመስለኛል ያካሄድ ነው ማለት ነው። ያን ጊዜ ተነስቶ የነበረው እንደምታስታውሱት እዚህ የመጣው ሰው አብዛኛው ሰው ባክግራውንዱ ከተለያየ ዘርፍ ስለመጣ ተጨማሪ ደግሞ የቤዚክ ሊደርሺፕ ይካተትበት ተብሎ የቤዚክ ሊደርሺፕ ነው አካተንበት። ለ2 ቀን ይሄንን አድርገን እንደነበረ ታስታውሱታላችሁ ማለት ነው። በአጠቃላይ እንግዲህ ይሄ ዙሪያችንን ማዋቀር ምክንያቱም ደሴት ላይ ያለ አይደለም ተቋም። ስለዚህ በዙሪያ ያሉትን ነገሮች መረዳት ስለሚያስፈልግ ግራውንዲንግ የሚለውን ነገር ላይ እሱ ላይ መጀመሪያ ላይ ፊል አድርገን ነው ማለት ነው ያለፍነው። የግራውንዲንግን ፕሮሰሱ እንግዲህ ስትራክቸርድ ነው ብለናል። የማስተር ቢልድ ሊደርሺፕ ዴቨሎፕመንት ፕሮግራም ስትራክቸርድ ፕሮግራም ነውና ልክ የመጀመሪያ ኪክኦፉን ጨርሰን ወደ ግራውንዲንግ ከገባን በኋላ አሁን ወደ ውስጥ መጣንና ኮምፒተንሲዎቹን እነኚህ ቅድም የነገርኳቸው 8ቱ ኮምፒተንሲዎች የለየናቸው በዌቭ 1 ላይ እነኚህ ኮምፒተንሲዎች ያየናቸው ኢሞሽናል ሬጉሌሽን፣ ሬዚሊየንስ፣ ታይም ኤንድ ታስክ ማኔጅመንት፣ አሰርቲቭነስ፣ ኮንፊደንስ፣ አዳፕታቢሊቲ። እንግዲህ እነኚህ አት ታይም ራም ማድረግ ስለማንችል በሁለት ዌቭ ነበር የከፈልናቸው። ዌቭ 1 እና ዌቭ 2 ተብሎ ነው የተከፈሉት። አሁን እነኚህን ሁለቱን ወይም ደግሞ 8ቱን ኮምፒተንሲዎች እንዴት አድርገን ራን እናድርግ ነው። ድሮ በተለመደው መልኩ ቢሆን ኖሮ ስልጠና ማድረግ ይቻል ነበረ ማለት ነው። ስለዚህ እነኚህን 8ቱን ኮምፒተንሲዎች በፕሮግራም ውስጥ አቅፈናቸው፣ ስለዚህ እነኚህን ነገሮች በመለየት ፕሮግራም ውስጥ እንዲካቱ ተደርጓል ማለት ነው። እነኚህን ስራ ስንሰራ ቅድም ዶክተር ገመቹ እንደገለጸው እኛ እየተጠቀምን ያለ ነው በየትኛውም የስልጠና ፓኬጆቻችን የዴቨሎፕ ፓኬጆቻችን 70-20 ሞዴል ነው። 70% የሰልፍ ዴቨሎፕመንቱንና የፖርትፎሊዮ ቢልድ እንዲያደርግ ነው የሚፈለገው ማለት ነው። ራሱን በራሱ የሚያበቃበትን መንገድ የሚያስችሉትን ማቴሪያሎችን ነው ዲዛይን የምናደርገው ማለት ነው። ስለዚህ ያው እንደምታስታውሱት ዲጂታል ፕላትፎርም አለው። ዲጂታል ፕላትፎርሙ ላይ ገባና ሰው ራሱን በራሱ የዛ ላይ የተቀመጡትን ቪዲዮዎችን አርቲክሎችን እንዲያ ይደረጋል ማለት ነው። ይሄ ራስን በራስን የሚያበቃ ስራ ነው ማለት ነው። ከዛ ወደ ስራ ቦታ ደግሞ ተመልሶ ደግሞ ፖርትፎሊዮ ቢልደር ይሄም እዛው ስራ ላይ ያለ ነውና 70% ራሱ ፕሮግራሙ ዲዛይን የተደረገው ሰራተኛው ስራ ላይ ያለ እንዲማር ተደርጎ ነው ማለት ነው ፕላን የተደረገው። 20% ቅድም ደግሞ እንደተጠቀሰው የለርኒንግ ፕላትፎርሙ 20% በፒር ሰርክል ባይ ዲዛይን የሰራናቸው ናቸው። እዚህ የምታያቸው ነገሮች አሉ። ስዕሉ ማየት ትችላለች ግድግዳ ላይ ማለት ነው። ወደ 6 ፒር ሰርክሎቹ ዲዛይን ተደረጉ ማለት ነው። እነኚህም ራሳቸውን የቻሉ ለርኒንግ ፕላትፎርም ናቸው ማለት ነው። ሰው እርስ በርሱ እንዲማማር
ለምሳሌ ግራውንዲንግ ላይ ምን አይቼ ነው የመጣሁት? ግራውንድ ላይ ያየውን ነገር እርስ በርስ እንዲወያዩ፣ ብሊፍ በሰልፍ ዴቨሎፕመንት ብሊፍ ላይ ኖ ላይ ያዩትን በሙሉ እርስ በርሳቸው ደግሞ እንዲወያዩ የሚያደርግ ነው ማለት ነው። ሶ ለዚህ ፐርፐስ ደግሞ እንዲያግዝ የፒር ሰርክል ጋይድላይን ራሱ አዘጋጅተናል። እንዴት ነው ያ ፒር ሰርክል የሚሰራው? የራሱ ቻርተር አለው ማለት ነው። እንዴት ነው ኦርጋናይዝ የሚደረግ፣ እንዴት ነው ሞቢላይዝ የሚደረግ የሚለው ነገር ላይ። ስለዚህ የፒር ሰርክል ሌላኛው ለ20% ግብዓት እንዲሆን ተደርጎ ዲዛይን የተደረገው የኮቺንግ ሴሽን አለ። ኮቺንግ ላይ ደግሞ ኖ ፓርቱ ላይ ዱ ፓርቱ ላይ እንዴት አድርገን ነው ማጠናከር የሚቻለው ነው። ሰው ቅድም ዶክተር ገመቹ ሲገልጸው የነበረው የቢኬዲ ሞዴል ላይ ሂደቱ ራሱ የሚመስለው አንድ ሰው መጀመሪያ ብሊፍ ካደረገ በኋላ ወደ ኖ ይመጣል፣ ወደ ዱ ይመጣል። ስለዚህ እዚህ ፕሮሰስ ላይ ነው ማለት ነው የኮቺንግ ሴሽኑ ሲካሄድ የነበረው ማለት ነው። እዚህ ጋር አካባቢ ላይ ምንድን ነው የተቸገራቸው የምለው ነገር ላይ ዋን ቱ ዋን እና በቲም ደረጃም ኮች እናደርግ ነበር። ስለዚህ ይሄ 20%። ስለዚህ ሲጠቀልሉት 90% የሚሆነው ለርኒንጉ የት ነው የተካሄደው ማለት ነው? ዋይል ዊ አር ጀስት በስራ ቦታችን ላይ እያለን ነው ማለት ነው። 10%ቷ ብቻ ነው ማለት ነው። 10%ቱን ደግሞ እዚህ ጋር የምታያቸው ስንት ጊዜ ነው ያካሄድ ነው? ኦልሞስት 4 ጊዜ ያካሄደናል ማለት ነው። እነኛ የቢኬዲ ወርክሾፕ የምንላቸው ማለት ነው። ወርክሾፖቹ እንግዲህ የብሊፍ ወርክሾፕ አለን፣ የኖ ወርክሾፕ ነበረን፣ እንደገና የዱ ወርክሾፕ ነበረው ማለት ነው። ስለዚህ በእነኚህ በተቀላቀለ መንገድ እንግዲህ ኦልሞስት እነኚህን ዴቨሎፕመንት ስራዎችን ስንሰራ ነው የቆየ ነው ማለት ነው። ሶ ያው ይሄ ሳምፕል በፒክቸር የምታያቸው ነገሮች የቢኬዲ ይሄ 10%ን ብቻ የሚይዝ ነው። ቢኬዲ ምንላቸው ክላስ ውስጥ በተለያየ ጊዜ ተገናኝተን ዲስከስ እናደርግ የነበረው በተለያዩ ባለሙያዎች ስትሰለጥኑ የነበረው እነሱ የ10%ን ኮምፖነንቶች የሚይዘው ማለት ነው። ስለዚህ ይሄ ዩኒክ የሆነ ፕሮግራም ነው። ምክንያቱም ያው ቅድም እንደተባለው በ70-20 ሞዴል ነው ዲዛይን የተደረገው ማለት ነው። ስለዚህ ይሄ አብዛኛው ስራዎቻችን እየሰራን የማብቃት ስራውን እንድንሰራ የሚያደርጉ ነገሮች ናቸው ማለት ነው። ሰው እንግዲህ ይሄ እንደምታስታውሱት ያው ሁላችንም ማኑዋል አይደለም፣ ዲጂታል ፕላትፎርም አለን። ስለዚህ ሰልፍ ዴቨሎፕመንቶቹ በኩሬትንና ክሬት የተደረጉ ቪዲዮዎችን እየገባችሁ እሱ ስታው ነበርና አይ ቲንክ እሱን ሳምፕል ዝም ብለን እዚህ ለማሳየት ያክል ነው። ሌላው እንግዲህ የፒር ሰርክል ነበረ። የፒር ሰርክሉን ያው ወደ 6 የሚጠጉ የፒር ሰርክሎች ነበሩ። ቁንጮ፣ ትራንስፎርሜሽን፣ ዳይናሚክ፣ ጎልድ ስታር፣ ቼንጅ፣ ኤግልስ የሚባሉ ነበሩና አይ ቲንክ ኢንጆይ ያደረጋችሁት እንግዲህ እንደ ጀማሪ ስናየው ጥሩ ነበረ ማለት ይቻላል። ግን በቀጣይ ግን በጣም ጠንክሮ መቀጠል መቻል እንዳለበት ነው የሚያሳየን ማለት ነው። ሶ በተለይ ደግሞ የኮቺንግ ሴሽን ላይ ሳምፕል ቪዲዮዎች የሚያሳዩ ነገሮች ናቸው ማለት ነው። ስለዚህ በአጠቃላይ ስናያቸው እንግዲህ በፊት ክላስ ውስጥ ሆነ የምንማረው ተጨማሪ ነገሮች ምን መጡ? ራሳችን በራሳችን የማብቃታችን በፒር ሰርክል እንደገና ዲዛይን መደረጉ የተለያዩ አይነት የለርኒንግ ስትራቴጂዎችን ተጠቅመን ሰዎች እንዲበቁ ያደረግንበት መንገድ ነው ማለት ነው። ይሄ የምናየው ማለት ነው። ሶ የወርክ ፕሌስ አፕሊኬሽን ነው እንግዲህ ቅድም እንደተጠቀሰው ብሊፍ ፓርት አለው፣ ኖ ፓርት አለው፣ ዱ ፓርቱ 50% የሚይዝ ነገር ነው ያው እንደምታስታውሱት ማለት ነው። ምክንያቱም ሰው ካመነ ከተረዳ በኋላ ስራ ቦታ ላይ ተግባራዊ ስለማድረጉ ነው። ለዛ ደግሞ ኤቪደንስ ማምጣት ይጠበቅበታል ማለት ነው። ስለዚህ ይሄኛው ፓርት ትንሽ ቢታፍ ስራም ነበረ። የኮቺንግ ሴሽኑም እዚህ ጋር ሰፖርት ለማድረግ ብዙ ጥረት ተደርጓል። አይ ቲንክ ብዙዎቻችን የተቸገርነው እዚህ አካባቢ ነው። ለምን? ከዚህ በፊት ፕራክቲሱም ስላልነበረ ማለት ነው። ከዚህ በፊት የነበረው ክላስ ውስጥ ኖ እና ብሊፍ ላይ ምንም ብዙም የቸገረ ነገር የለም። ግን እዚህ ጋር ስንመጣ ግን በጣም ብዙ ቻሌንጆች ነበሩ ማለት ነው። በእናንተ በኩልም አዲስ እንደመሆኑ መጠን ማለት ነው። ግን የሰራና የተማርናትን ነገር በትክክል ተግባራዊ ስለማድረጋችን ዊትነስ የሚሰጠን ይሄኛው ነበረ ማለት ነው። ይሄኛው ፓርት ሶ አይ ቲንክ አሁን ጥሩ ኤክሰርሳይዝ እያደረጋችሁ የመጨረሻው እንግዲህ አሰስመንት ናቸው የተካሄዱት። አሰስመንቶቹ እንግዲህ የፋይናል አሰስመንት እንደምታስታውሱት ይህም ሳምፕል ኤግዛምፕል ነው እዚህ ጋር የተቀመጠው። ሌላው እንግዲህ ይሄን ካደረግን በኋላ ቀደም ለእናንተ ያው ላልነበሩት ነው በተጨማሪ እየገለጽን ያለውና አሰስመንቶቹ እንግዲህ ስታዩት መልታ አሰስመንት ሜትር ነው የተጠቀምነው። የመጀመሪያ የነበረው ግራውንዲንግ ሞጁል ነበረ። ግራውንዲንግ ሞጁል 10% ይዝ ነበረ። ብሊፍ ፓርቱ ፓስ እና ፌል ነው ያለው። እዚህ ጋር ምንም ነጥብ አልነበረውም። ያው ታስታውሱታላችሁ ይሄንን። የኖ ፓርቱ 20% ይዝ ነበረ። የዱ ፓርቱ 50% ይዝ ነበረ።
የፋይናል ኮምፒተንሲ አሰስመንቱ 20% ይይዝ ነበረ። ሶ አሁን ለአንድ ኮምፒተንሲ 8 ኮምፒተንሲዎች ነበሩ። ለአንዱ ኮምፒተንሲ እያንዳንዱ ፌሎ በእነኚህ ኢቫሉዌት ሲደረግ ነበረ ማለት ነው። በእነኚህ ውስጥ ኢቫሉዌት ሲደረግ ነበር። በፕሮግራሙ በ6 ወር ውስጥ በእነኚህ ፌዝ ውስጥ አልፎ ነው እንግዲህ ፕሮግራሙ ያስቀመጣቸው ሚኒመም ትሬሽሆልድ ሌቨሉ 80% ነው። 80% ያለፈ ሰው ኳሊፋይ አደረገ ይባላል ማለት ነው። ኦቨርኦል ስንደምራቸው ማለት ነው። ሶ እነኚህን ካደረግን በኋላ ፌሎ ኦቨርኦል አሰስመንት ሪዛልቱስ ምን ይመስላል ነው አሁን መናየው ማለት ነው። ስለዚህ ቅድም እንደገለጽኩላችሁ የተጠቀምንባቸው የመልታይ ናቸው። የለርኒንግ ስትራቴጂውም ራሱ ወይም ደግሞ ለርኒንግ አፕሮቾቻችን እንደገና አሰስመንቱም ራሱ እንደዛው ብዙ ነገሮችን ያማከለ ነውና ውጤቱስ ምን ይመስላል ብለን ደግሞ በምናይበት ጊዜ እንግዲህ በፕሮግራም ውስጥ እንግዲህ በጣም ስትሪንጀንት የሆነ ፕሮሰስ ነው። አዲስ ፕሮግራም ነው። በጣም ዲማንዲንግ ነው። አዲስ ነገር ነው እና በአጠቃላይ እንግዲህ በ4 ሌየር ነው የከፈልናቸው ወይም ደግሞ በ4 ሌየር ተከፍለው የታዩት። እንግዲህ ግሪን ቲር የሚባለው ከ8ቱም ኮምፒተንሲዎች 8ቱንም ኮምፒተንሲዎችን ሚኒመም 80% ቅድም ባስቀመጥናቸው መስፈርቶቹ 80% እና ከዛ በላይ ያመጡት ናቸው ማለት ነው። ሶ በዚህ ሂደት ውስጥ የምናያቸው 17 ፌሎቹ ከ38 39 ፌሎች ውስጥ 17ቱ 8ቱንም ኮምፒተንሲዎች በ6 ወር ፔሪድ ጊዜ ውስጥ 80% በላይ አምጥቷል ማለት ነው። ሌላኛው ብሉ ቲር የሚባለው ደግሞ ከ8ቱ በ5 በ6 በ7 ኮምፒተንሲዎች ኳሊፋይ ያደረጉ ናቸው ማለት ነው። እኛ ያስቀመጥናቸው ወይም ደግሞ ፕሮግራሙ ላይ የተቀመጡት ሚኒመም ትሬሽሆልድን ኳሊፋይ ያደረጉ ናቸው ማለት ነው። በዚህ ሂደት ደግሞ 9 ናቸው ማለት ነው። ሌላኛው የሎ ቲር የሚባለው ከ2 እስከ 4 ኮምፒተንሲ ያለፉ ናቸው። ከ8ቱ ኮምፒተንሲዎች ከ2 እስከ 4 ያለፉ ናቸው እና እነሱ ደግሞ 5 ፌሎች ናቸው ማለት ነው። ሬድ የሚባሉት በተለይ በ8ቱ ኮምፒተንሲዎች ሚኒመም ትሬሽሆልዱን ከ80% በታች ያመጡ ናቸው ማለት ነው። እነኚህ ወደ 9 የሚጠጉ ናቸው ማለት ነው። ሶ እያንዳንዳቸው ደግሞ ኢምፕሊኬሽን አላቸው። እንደ ሙያተኛ እንደ ተቋምም ለግሪን ቲር ምን ይደረጉ፣ ብሉ ቲሮቹ ደግሞ ቀጣይዶቹ ያሉት ኢምፕሊኬሽኖች ሪኮመንዴሽኑ ምንድናቸው፣ የለዎች የረድ ምን ይሁኑ የሚለው ነገር ላይ ሙያዊ የሆነ ነገር ሪኮመንድ አድርገናቸዋል አስቀምጠናቸዋል። ሶ ፌሎ ፕሮግራም አሰስመንት ሰርቬይ ሪዛልት እሱን ላቀርብላችሁና ኦልሞስት ወደ ማጠናቀቁ ደርሻለሁ። ይሄ እንግዲህ ግምገማው ከናንተ የመጣ ነው። ውጤቱ በእኛ እይታ ያው ጥሩ የሚባል ነገር ነው። በጣም ፕሮሚሲንግ ነው። ፌሎ ፕሮግራም አሰስመንት ሰርቬይ ሪዛልቱ ምንድነው የሚያሳየን ብለን በምናይበት ጊዜ እንግዲህ ሜቢ በፕሮግራሙ ላይ ያለው የእናንተን እይታ ነው። ይሄ እዚህ ጋር የምናንጸባርቀው በራሳችን ያመጣነው ነገር አይደለም። የመጀመሪያው ለምሳሌ ኦቨርኦል እርካታ በፕሮግራሙ መሰረት አሰስ እናደርጋቸው 98% የሚጠጋ ኦልሞስት ሳቲስፋይድ እንደሆነ ያሳያል ሰርቬዩ ማለት ነው። ቅርብ ጊዜ የተሰራ ሰርቬይ ነው። ከዚህ በፊት የተሰራ ሰርቬዮች ናቸው ማለት ነው። ሌላው በጣም ኢምፕሬሲቭ የሆነ ነገር the program effectively translates learning into workplace action። ይሄንን 100% ነው ሪስፖንደንቱ ከሰጡን መረጃዎች አኳያትና እነኚህ ነገሮች በትክክል ወደ ተግባር ሊቀየሩ የሚችሉት ናቸው። ፕሮግራሙ ወደዛ ደረጃ ሊወስድን የሚችል ነገር ነው የሚል ነገር አቅርቧል ማለት ነው። 100% ነው። the program improve how we lead and perform in our daily work። ስራዎቻችን ላይ በየቀኑ ለምንሰራው ስራ በጣም ትልቅ እገዛ አድርጎልናል የሚል ኢሹ የቀረበ ነገር አለ። ሌላኛው ደግሞ 90% የሚሆነው would recommend the programs recommend እናደርጋለን የሚል ሐሳብ ነው ያቀረቡት ማለት ነው። ይሄ በጣም ኢምፕሬሲቭ ናቸው። አንዳንዶቹ ኦልሞስት እነኛ ሃይ ሌቨል የሆነ ፋይንዲንጎች ብቻ ነው እዚህ ጋር መጣቸው። የሊደርሺፕ ማይንድ ሴቱ ግሮዙን እዩት። ከናንተ የመጣው ማለት ዳታው የሚያሳየን ኦልሞስት ከ5 ሊከርት ስኬል ውስጥ ኒርሊ 90-95% አካባቢ የሚሆን ነገር ነው ፕሮግሬሱ የሚያሳየው ማለት ነው። ሌላ ኮንፊደንስ አስ ሊደርስ በፕሮግራሙ ይሄም አንዱ የፕሮግራም አውትካም ተደርጎ መጥቷል ማለት ነው። አፕላይንግ ኮንሰፕት አት ወርክ እንዳውም አንዳንዱ ኳሊቴቲቭ ዳታ ላይ ያየሁት ሁሉ ጊዜ የምሰራቸውን ስራዎች ያንን ክላስ ውስጥ ያየሁትን ኖ ፓርቱን እያሰብኩ እንዲሰራ አድርጎኛል የሚል ነገር ነው የመጣው። ኳሊቴቲቭ ላይ ብዙዎቹ ሪፕላይ ያደረጉት ማለት ነው። ሶ አይ ቲንክ እነኚህ የተወሰኑ ከናንተ ፊድባክ ያገኘናቸው ነገሮች ናቸው። ሶ ኪ ኤሪያ ፎር ኢምፕሩቭመንት ብለን የያዝናቸው ነገሮች አሉ፣ ብዙ ጊዜ የሚነሱ ጉዳዮች ማለት ነው።
እነዚህ የመጀመሪያ ለምሳሌ ሎካሊ ሬሌቫንት የሆኑ ቪዲዮዎችን መጠቀም እንዳለብን፣ ኬዞችን መጠቀም እንዳለብን ይሄ የተሰጠ ነው which is very impressive ፖዚቲቭ የሆኑ ነገሮች ናቸው። እነኚህ በቀጣይ ወስደን የምናስተካክላቸው ይሆናሉ ማለት ነው። ሌላው ሪቪው ዘ ነምበር ኦፍ ፖርትፎሊዮ ያዘጋጀ ነው። ትንሽ ፕሮግራሙ በጣም ስትሪጀንት ካደረጉ ነገሮች ውስጥ አንዱ ለአንድ ቢአይ ለአንድ ቢሄቪራል ኢንዲኬተር አንድ ሰው አንድ ኮንሲስተንትሊ አንድን ቢሄቪር ዲሞንስትሬት ለማድረግ ያስችላል ተብሎ የተቀመጠ ስታንዳርድ 3 ፖርትፎሊዮ እንዲሰራ ነው የተደረገው ለአንድ ቢሄቪር ማለት ነው። ይሄ ምንድነው ኢንዲኬቲቭ እንዲሆን ነው ሐሳቡ። ያኔም በሂደትም ስንነጋገር ነበርና አይ ቲንክ ይሄን 4 ኮምፒተንሲ ሲሰራ ምን ያክል እንደምስል 60 ፖርትፎሊዮ ምናምን አካባቢ አንድ ሰው ይሰራ ማለት ነውና አይ ቲንክ ይሄኛው ትንሽ ኢምፕሩቭ ብታረጉ ካለው ወርኪንግ ሁኔታ የሚል ሐሳብ ተነስቶ ነበር። አይ ቲንክ ይሄንንም አንድ ፊድባክ የተሰጠበት ሁኔታ አለ ማለት ነው። ሌላው ከታይም ጋር በተገናኘ ነው። ብዙዎቻችሁ ስታነሱ የነበረው የታይም ኮንስትሬንት እንዳለም አንስታችሁታል። ነገር ግን ምንድነው we have to be honest መሆን አለብን። አንዳንዶች በጣም ደግሞ ቢዚ ሆኖ ደግሞ በዛው ልክ ኮሚትድ ሆኖ ዲሲፕሊንድ ሆኖ ሰሚት ያደረጉ ሰዎች አሉ። አሁን ሌሎቹን ጀስቲፋይ ማድረግ ይቻል ነበረ፣ ግን በጣም ኤክስትራኦርዲነሪ የሆኑ በጣም ቢዚ የሆነ ኤንቫይሮንመንት የሚሰሩ ግን አንድ ቀን ሳያጓድሉ ማለት ነው በተባለው ቀን ላይ ሰሚት ያደረጉ ማለት ነው። አክቹአሊ እንደ ኮመንት እንግዲህ እነኚህ 4 ጉዳዮች ናቸው የመጡት ማለት ነው። ስለዚህ እነኚህን 4ቱን ጉዳዮች ካፕቸር አድርገናቸዋል ማለት ነው። ሶ ዌይ ፎርዋርዱ ምንድን ነው? ዌይ ፎርዋርዱ አሁን ቅድም እንግዲህ አይታችሁታል። ኦልሞስት በእናንተ በኩል የተነሱ ነገሮች በጣም ፖዚቲቭ የሆኑ ነገሮች ናቸው። ፕሮግራሙ አዲስ ነው፣ ግን በተግባር ደግሞ እናንተም ያሳያችሁን ነገሮች አሉ። በቃልም በጽሁፍም የሰጣችሁን ፊድባኮች አሉ። ፕሮግራሙ ምን ያክል እንደጠቀማችሁ በጣም የገለጻችሁበት መንገድ ማለት ነው። ሶ የመጀመሪያው የሰጣችሁን ፊድባክ ሲስተሙ በጣም አጃይል ነው። እሱን ለማሻሻል እንጠቀምበታለን። በቀጣይ የምንሰራው አለ። አሁን ሻኪሶ ላይ እንሰራለን። እሱን የበለጠ ሞር ደግሞ ኢምፕሩቭ እናደርጋለን ማለት ነው። በተለይ ለማይኒንግ ሴክተር ኮንቴክስቹዋላይዝ በማድረግ ቪዲዮዎችን ሎካሎችን በመጠቀም እነሱን ነገሮች እንደ ኢምፕሩቭመንት ኤሪያ እንጠቀምባቸዋለን ማለት ነው። ሁለተኛ ፖይንት ቅድም ያስቀመጥነው የፌሎቹ የኦቨርኦል አሰስመንት ሪዛልቶቹን በ4 ቲር ነው ያስቀመጥናቸው። ግሪን ቲር አለ። ግሪን ቲር እንግዲህ ከዚህ በፊትም ስንሰራ የነበረው እኛ ምክር ሀሳብ ያስቀመጥነው ምንድነው ግሪን ቲር አሁን ላለው ፖዚሽኑ ፊት የሚያደርጉ ናቸው፣ በቀጣይም ፕሮሚሲንግ ናቸው ነው የሚያሳየው ማለት ነው። በእርግጥ እነኚህ የተቀመጡት የሊደርሺፕ ኮምፒተንሲዎች ቤዚክ ሌቨል ናቸው። ገና ጀማሪ መሪ ከታች ማለት ነው ሊያሟላ የሚገባ ጉዳይ ነው። የመጨረሻ ጆርኒ አይደለም። ከዚህ ቀጥሎ ይሄ ቤዚክ ሌቨል ነው። ከዚህ ቀጥሎ ኢንተርሚዲየት ሌቨል አለ። ከዛ ቀጥሎ አድቫንስ አለ። ከዛ ኤክስፐርት ሌቨል አለ። ኤክስፐርት ሌቨል ላይ ሲደርሱ ሰው ኦርጋናይዜሽናል ዋይድ ሆነ ኦቶሪቲ አለው የሚባለው በዛ ደረጃ አለ። አሁን ገና ሌቨል 1 ላይ ነው። ሌቨል 1 ላይ ግሪን 8 ኮምፒተንሲ ያለፉ ናቸው ማለት ነው። ይሄ ደግሞ ኤክስፔክት የሚደረገው በመጀመሪያ እርከን ደረጃ ላሉት መሪዎች ማሟላት የሚገባቸው ኮምፒተንሲዎች ናቸው ማለት ነው። በደንብ እንድት በቀጣይ የምንሰራቸው ስራዎች ምንድን ናቸው? እነኚህን ነገሮች የተጓደሉትን በተለይ በብሉ ላይ ያስቀመጥናቸው፣ በየሎ ላይ ያስቀመጥናቸው፣ በሬድ ላይ ያስቀመጥናቸው ላይ እነሱ ሞር ካፓሲቴት ማድረግ፣ ምክንያቱም እነሱ ወደ ግሪን ቲር መምጣት ስለሚያስፈልጋቸው ማለት ነው። ሁለተኛው ይሄ ነው። ሶስተኛው በመጀመሪያ መግቢያ ላይ እንደገለጽኩት በሳይኮሜትሪክ አሰስመንት እና ከሊደርሺፕ ባገኘው ነው ኢንፑት ከለየናቸው ኮምፒተንሲዎች ውስጥ 8ቱን ኦልሬዲ ሄደንበታል። 4 አሁን የሚቀረናል ማለት ነው። 4 ኮምፒተንሲ ኦልሬዲ ምክንያቱም እነኚህ ከዛ ከፋይንዲንግ የመጡት እነሱም በቀጣይ እንግዲህ ያው ከዚህ በፊት ባደረግነው በዌቭ 3 ማስቀጠል ይሆናል ማለት ነውና አይ ቲንክ በእኔ በኩል ያሉት እነኚህ ናቸው። ሜቢ በኋላ ጥያቄዎች የሚነሱ ከሆነ አይ ዶንት ኖ እሱን አድረስ ልናደርግ እንችላለን። ታንክ ዩ ሶ ማች። በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። እጩ ዶክተር አማረ በአይካፒታል ኢንስቲትዩት ዳይሬክተር ነው። በተለይ በዚህ በማስተር ቢልደር ሊደርሺፕ ዴቨሎፕመንት ፕሮግራም በትክክል አለበት እንዲሄድ በጣም ትልቅ አስተዋጽኦ ያረገ የአይካፒታል ሰው አንድ ጊዜ ሞራል ትሰጡልኛላችሁ።
እንግዲህ አጠቃላይ ጆርኒዎቹን አሳይቶናል። ምናልባት ይሄ የሊደርሺፕ ዴቨሎፕመንት ፕሮግራም አንድ ለየት ያለ ነገር ደግሞ የያዘው የተዋቀረበት መልኩ ላይክ ሜቶዶሎጂው ቢሊቭ ኖ ዱ ሆኖ ከዛ ግን ኮምፒቴንሲዎቹ ራስን በመምራት ወይም ሊድ ዮርሰልፍ፣ ሊድ አዘርስ ሌሎችን መምራትና ሊድ ኦርጋናይዜሽን የሚሉ 3 በጣም ቤዚክ እና መሰረታዊ ነገሮች ይዟል። ሶ ኦል ኢን ዋን እንደማለት ማለት ነው። ሶ ከዚህ በመቀጠል ልንሄድ የምንችለው ወደ እውቅናና የሰርቲፊኬት ስነስርዓት ፕሮግራማችን ይሆናል። ክቡራትና ክቡራን ስማችሁን እንጠራና ከዛ በኋላ ትመጣለ። ከዛ በፊት ግን የእውቅናና የሰርቲፊኬት ፕሮግራሙን እንዲሰጡልን በሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ዱላ መኮንን እንዲሁም ዶክተር ገመቾ አክቶላ ወደ መድረክ እንዲወጡልኝ ጋብዛለሁ። እናመሰግናለን። ክቡራትና ክቡራን አሁን የሰርቲፊኬት ፕሮግራማችን ላይ ደርሰናል። ስማችሁን ጠራለሁ። ስማችሁን ስጠራ ሰርቲፊኬት ከክብር እንግዶቻችን እየተቀበላችሁ ወደ ቦታችሁ ትመለሱልናላችሁ። የመጀመሪያ እንግዲህ አጠቃላይ ነው የምጠራው። ስማችሁን ብቻ እያዳምጣችሁ አሸብር ፈቃዱ፣ ድሪባ ሚልኬሳ፣ ድሪባ ሚልኬሳ። ሞራል እየሰጣችሁ አይደለም። ዶክተር ሃናን አብዱሰመድ፣ ዶክተር ሃናን እንዳለ ሞራል ስጡልን። እንዳለ እሱ ባለው ትእዛዙ እናመሰግናለን። ጅብሪል ዘሪሁን፣ ጅብሪል ዘሪሁን ሞራል ስጡልን። ማስተዋል መልካሙ ሞራል እየሰጣችሁ የ6 ወር አጠቃላይ ጉዟቸው ነው። ማስተዋል መልካሙ፣ ማስተዋል መልካሙ ሀብቴ፣ መልካሙ ሀብቴ፣ ሞራል ያንሳል መንግስቱ መኮንን፣ ምህረተአብ ደመና፣ ምህረተአብ ሞራል ስጡልን። ናደው ታደለ፣ ናደው ታደለ፣ እናመሰግናለን በጣም። ሰናይት በያን፣ ሰናይት በያን፣ ሞራል ስጡልን። በጣም ከፍተኛ ኮሚትመንት ነው ያሳዩት። ሶሎሞን በላይ፣ ሶሎሞን በላይ፣ ጽጌ ወሰኔላ ሞራል ስጡልን በጣም።
ጽጌ ወሰኔላ፣ ቱሉ ለማ፣ አቶ ቱሉ ለማ፣ አቶ ይሆናል ተስፋዬ እየተዘጋጀ እስከዛ አቶ ይሆናል ተስፋዬ፣ አቶ ይሆናል ተስፋዬ፣ ዘገየ ኃይለ ማርያም ሞራል ስጡልን እባካችሁ። መንግስቱ ባጫ ሞራል እየሰጣችሁ። ይልቃል ታመነ፣ አቶ ይልቃል ታመነ፣ አቶ ደሜ ገብረ ኢየሱስ፣ አቶ ደሜ፣ አቶ ፋሲል በየነ፣ አቶ ፋሲል በየነ ቅርታ፣ አቶ ፋሲል፣ አቶ ሲሳይ ዘላለም ሞራል፣ አቶ ሱራፌል ላቀው፣ አቶ አብዮት ዳይባ፣ አቶ አብዮት፣ አቶ ቡሎ መገርሳ፣ አቶ ቡሎ መገርሳ፣ ሞራል ስጡልን። አቶ መገርሳ ነገራ፣ አቶ መገርሳ ነገራ እናመሰግናለን በጣም። አቶ ባየልኝ ረጋሳ፣ አቶ ባየልኝ፣ አቶ ኤርሚያስ፣ አቶ ኤርሚያስ እናመሰግናለን። ሞራል እያነሰ ነው፣ ሞራል ስጡልን። አቶ ተስፋዬ እንዳለ፣ አቶ ተስፋዬ እንዳለ፣ አቶ ተስፋዬ እንዳለ፣ አቶ ኮሬ ኢባ፣ አቶ ኮሬ ኢባ፣ አቶ ይድነቃቸው አስፋው፣ አቶ ይድነቃቸው አስፋው፣ የማስተር ቢልደር ዲስቲንጉሽ ፌሎ አዋርድ ተሸላሚ አቶ ጅብሪል ወደ መድረክ እናመሰግናለን። ሞራል ስጡት፣ በደንብ ሞራል ስጡት። እናመሰግናለን አቶ ጅብሪል። በታላቅ ጭብጨባ ወደ ቦታቸውን እንመልሳቸዋለን። ከዚህ በመቀጠል እንግዲህ ቅድም ሲነሳ የነበሩት እንግዲህ እዚህ የምታዩቸው በሁለቱም ሳይድ 6 ቲሞች አሉ። እንደተባለው ነው ይሄ ፕሮግራም ዲዛይን ሲደረግ እያንዳንዱ ኢምፓክት እንዳመጣ ተደርጎ ነው። ቲም ሲዋቀር፣ ኮች ሲመደብ፣ ሁሉ ነገር ኢምፓክት በሚያመጣ መልኩ በትክክል ተጠንቶበት ነው። በማስተር ቢልደር የፒር ሰርክል ኤክሰለንስ አዋርድ ምንሰጠው ለቼንጅ ቲም የቡድኑ ተወካይ አቶ ሱራፌል ካለ፣ አቶ ሱራፌል ተወካይ ከቲም ሜምበር ሌላ ከቼንጅ መምጣት ተገቢ ዋና እናመሰግናለን። ባካችሁ ወደ ቦታ አቶ ደቤባ መልሱልኝ። ከዚህ ባሻገር እንግዲህ ይሄ ፕሮግራም
በትክክል እንዲሄድ ልክ የኤክሴኪዩቲቭ ባይንግ ግዴታ ያስፈልገዋል። የሚድሮክ ማይኒንግ ክለስተር የካውንተር ቲሙ መግቢያችን ላይ ዶክተር ገመቹ አንስቷቸዋል። አቶ ጋዲሳ እንዲሁም ደግሞ አቶ ሄኖክ እና አቶ ፋንታሁን ሌሎችም እንዲሁ በጣም ጠንካራ የሆነ ነገር ነበር ሲያደርጉ የነበሩት። በእያንዳንዱ ሚቲንግ እያንዳንዷን ኢሹ እንደ ትልቅ ነገር ቆጥረው በትክክል ፕሮግራሙ ፍሎውን ጠብቆ እንዲሄድና ላለፉት 6 ወራት በትክክል እኛ በፈለግነው መልኩ በደንብ ነው የተባበሩን። በደንብ ነው ፕሮግራሙን አላይን የሆኑት። ለካውንተር ቲሙ ሪኮግናይዝ ማድረግ ስለሚያስፈልገን በእኛ እንደ አይካፒታል በኩል አቶ ጋዲሳ ወደ መድረክ መጥተው እውቅና እንዲቀበሉልን ክቡራትና ክቡራን እንግዲህ መግቢያችን ላይ ያኔ ኪክ ኦፍ ሴሽን ላይ አንድ እንትን ያልነው አለ። እንግዲህ ይሄ ፕላትፎርሙ ከ80 ትሬሾልዱ 80 ነው። ከዛ በላይ ያለፉት ተብሎ የተዘረዘሩ አሉ። እንግዲህ የግሪን ቲር ላይ የነበሩ ቅድም አማረ ፕሬዘንት ሲያደርጋቸው የነበሩት አለ የምታያቸው ናቸው። አንዴ ስማቸውን አነባለሁ። የጅብሪ ዘሪሁን፣ መልካሙ ሀብቴ፣ ድሪባ ምልኬሳ፣ ማስተዋል መልካሙ፣ እንዳለ ፊታሙ፣ ቱሉ ለማ፣ እሱ ባለው ትእዛዙ፣ ይሆናል ተስፋዬ፣ ዶክተር ሃናን አብዱሳመድ፣ ሰናይት በያን፣ ጽጌ ወሰኔለህ፣ ዘገየ ኃይለ ማርያም፣ መንግስቱ መኮነን፣ ሶሎሞን በላይ፣ አሸብር ፈቃዱ፣ ናደው ታደለ፣ ምረታብ ደመና ከናንተ አንድ ተወካይ መጥቶ ወይ ወደ መድረክ ሁላችሁም እናንተ እንድትወጡልን አንዴ በክብር ጋብዙልን። ወደ መድረክ አንዴ ለፎቶ ፕሮግራም ስለሚያስፈልግ ወደ መድረክ ላይ ክቡራትና ክቡራን የትሬሾልዱ 80 ነው። በሁለቱም ሞራል ስጧቸው። ሞራል ሞራል ስጡልን። እናመሰግናለን። ወደ ቦታቸው መልሱልን በክብር ሞራል ባካችሁ። ክቡራትና ክቡራን ወደ ማጠቃለያው ደርሰናል። አሁን የሚሆነው እንግዲህ ወደ መዝጊያ ንግግሩ ነው የምናልፈው። ምናልባት የመዝጊያ ንግግሩ ከመደረጉ በፊት መልእክት ካለ በጣም ጥሩ። ክቡራትና ክቡራን እንግዲህ ዛሬ አጠቃላይ የ6 ወር የማስተር ቢልደር ሊደርሺፕ ዴቨሎፕመንት ፕሮግራም በተመረጡ ኮምፒቴንሲዎች በሁለት ዌቭ የሰጠነው ፕሮግራም ይሄን ይመስል ነበር። አጠቃላይ የመዝጊያ ንግግር እንዳረጉልን በሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ዱላ መኮንን ሞሲሳን በክብር ጋብዛለሁ ወደ መድረክ። ባካችሁ በጭብጨባ
ከኔ ቁመት ጋር አይሄድም። እንደምን አደራችሁ ነው እንደምን አረፈዳችሁ ነው። በጣም አመሰግናለሁኝ። በተለይ የማስተር ቢልደርን ቲም ቢዝነስ ብቻ ሳይሆን በተለይ ዴዲኬት አድርጎ ላለፉት 6 ወራት እኛም ቅድም ባሳያችሁን ውጤት መሰረት የተንጠባጠብን ብንሆንም ግን እስከ መጨረሻው ድረስ በመሄድ ቲሙም ደግሞ ኢንጌጅ አድርጎ ታፍ ነው። በዚህ ልክ ሰውን ኢንጌጅ አድርጎ መሄድ በዚህ በኩል ስራ አለ፣ በዚህ በኩል ደግሞ ሪኳየርመንት አለ። እነዚህን ይዞ መሄድ ታፍ ነው። በተለይ ኮኦርዲኔት ለሚያደርገው ነው ከባድ የሚሆነው። ስለዚህ ያ ሁሉ አልፎ ዛሬ እናንተም የለፋችሁበትም ቲም ደግሞ ግራጁዌት ማድረግ ብቻ ሳይሆን በየደረጃው ሪኮግናይዝ እንዲሆን ማድረጋችሁ ትልቅ ነገር ስለሆነ ይሄ ለኛ ኮንፊደንስ የሚሰጥ ቀጣይ ስራችን ላይ እንዴት ነው ኢንጌጅመንታችን ፓርትነርሺፓችን መሆን አለበት የሚለውን የሚያሳይ ነው። ሶ በእናንተ ምስጋና ልጀምር ብዬ ነው። ስለዚህ በጣም እናመሰግናለን። ሪሌሽናችን በዚሁ ይቀጥላል። ምክንያቱም ዲፍረንት አፕሮች ነው፣ ፕራክቲካል ነው፣ ለውጥ የምናይበት ነው፣ ሰዎቹንም የምናይበትን እድል ፈጥሮልናል። ስለዚህ ለዚህ ነው አሁን ቀጣይም ሳይት ላይ ያለውን ቲምም ኢንጌጅ ያደረግነው። እንዳላችሁት ገና ቤዚክ ሌቭል ነው። የፍሮንት ላይን ሱፐርቫይዘርስ ሊወስዱት ወይ ሊያሟሉት የሚገባ ስኬጁል ነው። ነገር ግን ወደ ሚድ መምጣት አለብን። ከዛም ከፍ ወዳለ ነገር መምጣት አለብን። የኛም ቲም ማሰብ ያለብን ግሪን የሆነው ሬድ የሆነው ለቤዚኩ ነው። ለግሪኖች ጥሩ በደንብ ራሳችሁንም እንድታዩ ትልቅ ሌቭል ይጠብቃችኋል። ለሬዶች ደግሞ ራሳችሁን በራሳችሁ ይዩት የሚል መልእክት ያለው ነው። እኛ የምናየው እንዳለው ሂደቱ ይሄን ያሳየን ስለሆነ ለሱ በጣም እናመሰግናለን። እንግዲህ ወደ አጠቃላይ የሊደርሺፕ ፕሮግራም የመጣ ነው ተቸግረን ነው። ትሬኒንጎች እንሰጣለን። ቅድም ዶክተር እንዳልከው ጥሩ ኢምፕሬስ የሚያደርጉ ትሬኒንጎች ይወሰዳሉ። ነገር ግን ከትሬኒንግ ሩሙ ብዙ ርቆ አይሄዱም ኢምፕሬሽኖቹ። እዛው ትሬኒንግ ሩም ውስጥ በነበረ አላቅም ምን ልለው እንደምችል ግን እዛው አብዛኛው ይቀራል። ብዙዎቹም ደግሞ ከጋፕ አናሊሲስ ሰራን ብንልም ያ ጋፕ አናሊሲስ አንዳንዱ በጣም ሻሎ ነው፣ አንዳንዱ ደግሞ በተለመደው መንገድ ስለሆነ የሚኬደው ትክክለኛውን ነገር አያመጣም። ስለዚህ በጋፕ አናሊሲስም ትሬኒንግ ብንሰጥ የሚመጣው ኢምፓክት ጥሩ የማይሆነው ለዛ ነው። ለዚህ ነው ተቸግረን ወደ ሳይኮሜትሪክ ቴስት ይሄድ ነው። የሳይኮሜትሪክ ቴስቱ እኛንም ቀይሮናል። ኢቫሉዌት ስናደርግ የነበሩትን ሰዎች አመለካከታችንን ቀይሯል። እያንዳንዱ ደግሞ ይህን ቴስት የወሰደውን አካል አይደለም ለስራ ለግል ህይወቱ ማን እንደሆነ አሳይቶታል። ፉል ፓኬጅ ነው የወሰድነው። ካፓቢሊቲ ላይ፣ ቢሄቪየር ላይ፣ አቲቲዩድ ላይ ኢንተርናሽናሊ አፕሩቭድ በሆኑ በ4 ቱሎች ነው ሳይኮሜትሪክ ቴስቱ የተካሄደው። እዛ ላይ ይሄን እንድናደርግ የሚያደርገን ነገር ምንድን ነው? ሁሌ ሊደርሺፕ ላይ ከሳትን ሁሉም ይሳታል። ድርጅት ማንን ይመስላል ብትሉኝ ስሙን አይደለም የሚመስለው፣ ምርቱን አይደለም የሚመስለው የሚመራውን ሰው ነው የሚመስለው። እዛ አካባቢ ልክ ከሆን ባይ ዲፎልት ሌሎቹም ልክ ይሆናሉ፣ ዳውን ስትሪም ያሉት። እዛ አካባቢ ልክ ካልሆንን በካፓቢሊቲም በቢሄቪየርም በአቲቲዩድም ልክ ካልሆንን ብዙ ነገሩ ልክ አይሆንም። ያን አይደንቲፋይ እንዲያደርግልን ስለፈለግን ነው ወደ ሳይኮሜትሪክ ቴስቱ ይሄድ ነው። ኢንሳ እሱ ላይ በደንብ ጥሩ ረድቶናል።
እዛም ላይ ሰው ከካፓሲቲ አንፃር ምን እንዳለው አንዳንዱ ላይ አመለካከት ቀየርን ያልኳችሁ ትልቅ ካፓቢሊቲ ኖሮት ትልቅ አይነት ሪሶርስ ኖሮት ኢጎ ግን የሸፈነው አቅም ነው ያለው። ኢጎ ከካፓሲቲው በላይ ሆኖበት እኛ ኢቫሉዌት የምናደርገው የነበር ኢጎውን ነበር አውትፑቱ እሱ ስለሆነ፣ ግን ከኢጎ ጀርባ አቅም እንዳለ ግን አይተናል በዚያ የሳይኮሜትሪክ ቴስት። በዛው ልክ ጋፕም ደግሞ አይተናል። ስለዚህ እሱን አናላይዝ አድርገን እሱን ሰመራይዝ አድርገን ነው ይሄን ማን ይሙላልን፣ ግለሰቡ በሰልፍ ዴቨሎፕመንት የቱን ይስራ፣ እኛ በኮቺንግ በትሬኒንግ በኤክስፖዠር የቱን እንስራ የሚል ነገር አድርገን ነው በኋላ ላይ የእናንተ አፕሮች ከተለመደው የትሬኒንግ ስርዓት ወጣ ያለ ኮች የሚያደርግ ፕራክቲካሊ ስራ ላይ በየስቴጁ ለውጥ ሊያመጣ የሚችል አፕሮች ስለነበረ ይሄንን ሞክረው እንግዲያውስ ብለን የመጣ ነው። ስለዚህ ግራውንድ ወርኩን ሰርተን ከዛ የሚሰራልንን አካል ስንፈልግ ነው የተገናኘ ነውና እውነትም ትክክለኛ ምርጫ መርጠናል። በዛ ሂደት ውስጥ የተሻሉ ነገሮች አይተናል። ትክክለኛ ስል ግን የእኛን ሰዎች ለስራ ስንፈልጋቸው ከትሬኒንጉ ወር ከአሳይመንታቸው መውጣት አይፈልጉም። ስራን አማካኝተው ያልፈጸሙት እንዳሉ ሆነው አብዛኛው አካል ግን ከሌላው ትሬኒንግ በተለየ መንገድ ከዚህ ትሬኒንግ መቅረት አይፈልጉም ነበር። በአውትፑቱ ሳየው ምን ቢያደርጉላቸው ነው ኦር ምን ቢያገኙ ነው የሚል ነገር እንዳስብ አድርጎኛል። ስለዚህ ትሬኒንጉ በዛ አይነት አንደርስታንዲንግ የተሰራ ለ6 ወርም ደግሞ ትሬኒንግ እና ኮቺንግ ለ6 ወር ኤክስፒሪየንስ አድርገነው አናውቅም። ይሄኛው የመጀመሪያችን ነው። በዚህ ሰክሲድ ካረግን መንገዳችን ሁሉ እንደሱ ይሆናል ማለት ነው። በዚህ ፌል ካረግንም ሌላኛው ነገር ይሆናል ማለት ነው። እስካሁን የሚያሳየን ትሬንድ የተሻለ ነገር አለ። ግን በዚህ ሂደት ውስጥ ዛሬ ሰልጥናችሁ እዚህ ፓኬጅ ውስጥ ሆናችሁ ሰርቲፊኬት ያላገኛችሁ አላችሁ። ዛሬ እዚህ ትሬኒንግ ወስዳችሁ ደግሞ ግሪን አግኝታችሁ ሪኮግናይዝ የተደረጋችሁ አላችሁ። በዚህ ልክ ራሳችሁን እንድታዩ ግን እፈልጋለሁ። ምክንያቱም በጣም የተራራቀ ሲቹዌሽን ውስጥ አይደለም ያላችሁት። ዲፍረንሱ ኮሚትመንቱ ነው። ዲፍረንሱ በዚህ አስቸጋሪ ነገር ውስጥ እንዴት አድርገን ይሄን እንወጣውን ያስፈልገናል ብሎ ማመን ነው። ካልሆነ ለኛ የተዘባረቀ አንደርስታንዲንግ ፈጥሮልናል። ግሪን ውስጥ በጣም ታይት ሆነው ስራ ያለባቸው ሰዎች ግሪን ውስጥ ገብተዋል። ታይት ያልሆኑ ሰዎችም ገብተዋል። ሬድ ውስጥ ተመሳሳይ ኔቸር ያላቸው ሰዎችም ገብተዋል። ምንድነው ዲፈረንሱ? ምንድነው ዲፈረንሱ? ያ የምንለው ሪዝን ይሰራል ወይ ብለን ስንል አይሰራም። እኛም ተመለሰን አሳይመንት አለብን። እሱን የምናይበት ነገር እንዳለ ሆኖ ግን ይሄ ፕሮግራም በዚሁ ፈርስት ሌቭልን የቀሩንን የኮምፒተንሲ 4 የኮምፒተንሲ ቦታዎች ማነው ርዕሶች ጨርሰን ወደ ቀጣዩ ሌቭል ነው መሄድ ያለብን። አሁን ላይ ስታርት ለማድረግ ጥሩ ስታርት ነው እንል ካልሆነ በስተቀር አልቲሜት ፍላጎታችን ከዚህ ከፍ ያለ ደረጃ ላይ ለመድረስ ነው። ምክንያቱም የምንመራው ሪሶርስ ትልቅ ነው፣ ኢምፓክቱም ትልቅ ነው። እኛ በዛ ልክ መምጣት አለብን፣ እሱ ጋር መድረስ አለብን። እሱ ጋር ለመድረስ ደግሞ ሊደርሺፑ ላይ በጣም ማስተካከል አለብን። ስለዚህ በዚህ ሂደት ውስጥ የትሬኒንጉን ሰክሰስፉል መሆን ብቻ ሳይሆን ትሬኒንጉም እንደው ጥሩ ነው እንዲባል ለደከሙት ሜርሲ አላረገም። ያ ጥሩ ነው። እኛም ግለሰቡም ራሱን እንዲያዩ ያደርገዋልና ሰክሲድ ያደረጉትን ደግሞ ወደ ቀጣዮቹ ፓኬጆች የምንሄድበት ይሆናልና እኔ ይሄ ትሬኒንግ ሳይሆን በደንብ ህይወታችንን ለግል ህይወታችንም ጭምር የሚጠቅም ስለሆነ በተለይ ተሳታፊዎች በዚህ ልክ አንደርስታንድ እንድታደርጉት ኢንቨስት የምናደርገው እናንተን ወደ ተሻለ ነገር ማምጣት ነው። እናንተን ወደ ተሻለ ነገር ማምጣት ስራውን የተሻለ ማድረግ ነው።
አሁን ላላችሁበት መደብ ኦር አሁን ላላችሁበት ድርጅት ብቻ ሳይሆን ለግል ህይወታችሁም የሚጠቅም ነገር ነው። ነገን የሚገነባ ነው። ይሄን እድል አታገኙትም። አንዴ የመጣውን እድል ግን በደንብ ኤግዞስት አድርጎ መጠቀም ደግሞ የአባት ይሆናል። ካልሆነ የእኛም ኢቫሉዌሽን በሌላኛው መንገድ አለ። በዚህ ትሬኒንግ ብቻ የሚቆም ሳይሆን የዚህ ትሬኒንግ አውትፑት ደግሞ የራሱ ኮንሲኩዌንስ ስለሚኖረው ማለት ነው። ስለዚህ ዛሬ ላይ በትክክል ተሳትፋችሁ 8ቱንም ኮምፒተንሲ አይደንቲፋይ የተደረጉ ኮምፒተንሲዎች ናቸው ከዚሁ ግሩፕ እንጂ ሰምዌር ይሄን ኮምፒተንሲ መሰልጠን አለበት ብለን ያመጣ ነው አይደለም። ከኛ ውስጥ እንደ ጋፕ የወጡ ኮምፒተንሲዎች ናቸው። እነዚህን 8ቱን ኮምፒተንሲ ሰክሰስፉሊ ያጠናቃችሁ ለጨረሳችሁ እንኳን ደስ አላችሁ እላለሁ። ለቀራችሁ አካላት ወደዛ እንድትመጡ ቶሎ ባጠረ ጊዜ ውስጥ ወደዛ እንድትመጡ አደራ እላለሁ። ትሬኒንግ ለምትሰጡት ግን የቀሩንን ኮምፒተንሲ ነው ቀጣዩ ሌቭል ላይ ደግሞ በአጭር ጊዜ እንድንሄድ ይሄ 6 ወር ከፈጀብን እያንዳንዱ 6 ወር ሲፈጅብን ስንት ዓመት በኋላ ነው የምንፈልገው የምንደርሰው የሚል ተስፋ እንዳያስቆርጠን በሆነ መንገድ ሚድ ሌቭል ላይ ግን ቶሎ መምጣት አለብን። የጊዜ ኮንሰርን ስላለኝ ነው ይሄን ማነሳው። ፋይን ቲዩን ማድረግ በኋላ እንችል ይሆናል ግን ዲሌይ ባረግን ቁጥር ዲሌይ ባረግነው ልክ ነው ሎሳችን የሚሆነው። ስለዚህ እዛ አካባቢ ላይ ቀጣይ የሚመጡትን ስቴጆች ጋር ለመድረስ ቢያንስ ሚድ ሌቭል ላይ ለመድረስ እንዴት አድርገን አክሰለሬትድ የሆነ ስኬጁል ይኑረን የሚለውን ብትሰሩ እንደ አሳይመንት ጥሩ ይሆናል። እኛም ቶሎ ማን እዛ ይደርስልናል ማን አይደርስልንም የሚለውንም ነገር እንድናየው ስለሚረዳ እንዳጠቃላይ በዚህ ክላስተር ውስጥ የጀመርናቸው የትሬኒንግ ፓኬጆች ቀጣይም እንዲህ ነው የሚሆኑት። ቲዮሬቲካሊ የምንሰጣቸው ነገሮች በብዙ በዚህም ብቻ ሳይሆን በሌሎች ሴክተሮችም አይተናል፣ ብዙ ኤፊሽንት አይደለም። ይሄኛው ግን ለውጥ እያየንበት ስለሆነ በዚህ መንገድ የምንቀጥሉ መሆኑን ተረድተን የእኛም ቲም በዛ ልክ እንድትዘጋጁ ትሬኒንጉን ኮቺንጉንና ስኬጁሉን የምታዘጋጁት ደግሞ በዛ ልክ ሆኖ የሁለታችንም ዓላማ ግን በጣም ባጠረ ጊዜ ውስጥ ሚድ ሌቭል ላይ የእኛን አመራር ለማድረስ እንስራ እላለሁኝ። አመሰግናለሁ። አቶ ዱላን እናመሰግናለን። በጣም ለጠንካራና ወደፊት አቅጣጫን የሚያሳይ መልእክት አስተላልፈውልናል። እንግዲህ አሁን ወደ መጨረሻው ፕሮግራም ነው የሚሆነው የግሩፕ ፎቶ ከመሄዳችን በፊት አንድ እንግዲህ ማመስገን የምንፈልጋቸው አሉ። ቅድም ዶክተር ገመቹ ብሎታል። ግን እንደ አይካፒታል ሚድሮክ ይሄንን ፕሮዳክት ይሄንን የማስተር ቢልደር ሊደርሺፕ ዴቨሎፕመንት ፕሮግራም እንዲሳካ ትረስትም ስላደረጋችሁን የሚድሮክ የኢንቨስትመንት የማይኒንግ ክለስተር እሱን በጣም ማመስገን እንፈልጋለን። የካውንተር ቲሙ ከዚህ ባሻገር ደግሞ አይካፒታል ላይ እንዳልኳቸው የተለያዩ ዲፓርትመንቶች አሉ። ዳይሬክተሩ አቶ አማረን እሱም ማመስገን ፈልጋለሁ። ያው ዶክተር ገመቹ እንዳሉ ሆነው ሌሎች በዲጂታል ኤንድ ኤአይ ሶሉሽን ስፔሻሊ ፕላትፎርሙን አይታችሁታል። በትክክል እንዲሄድ ምንም አይነት ስህተት ሳይኖረው በትክክል ያስኬዱልን ዲጂታል ኤንድ ኤአይ ሶሉሽን ዲፓርትመንት አለን። እሱንም ማመስገን እንፈልጋለን። ሌላኛው እንግዲህ የሪሌሽንሺፕ ኤንድ ግሮዝ ዲፓርትመንት በተለይ እናመሰግናለን። እሱንም ከዚህ ባሻገር የሚሆነው እንግዲህ የቡድን የግሩፕ ፎቶ ይኖረናል። አጠቃላይ ውጭ ላይ ተዘጋጅቷል። ከዛ በኋላ ሊኖር የሚችል የምሳ ፕሮግራም አለ። ከግሩፕ ፎቶ ቀጥታ ልክ ከኋላ ጀምራችሁ እየወጣችሁ እንደዛ እንትን እንላለን። ሌሎች ፋሲሊቴተሮች ባካችሁ በድጋሜ እንኳን ደስ ያላችሁ እያልኩ ፕሮግራማችንን አጠናቀናል። እናመሰግናለን በጣም።